ምናልባት ያመራሩ አካል ብቻ የምንጠብቀው አይደለም። ይሄም የኛ ጉዳይ ነው። ስለዚህ ስለተነሳው ሐሳብ ስለተዘጋጀው ፕሮግራም ሁሉ በጣም ነው የሚመለከተው ክፍል ሁሉ ማመሰግነው። ሁለት ሐሳብ ነው ማቀረብ። የመጀመሪያው ሐሳብ አስተያየት ነው። ሁለተኛው ደግሞ ጥያቄ ነው። በተለይ እንግዲህ የሀገራችን ሁኔታ ወዴት እየሄደች እንዳለች እናያለን። ወደ እድገት ይሄ አሁን የማያሳልፍ የማያስኬድ የሽንት ቤት መንገድ ሁሉ ሽንት የሚያስኬድ ብቻ ነበር። አሁን ግን እጅግ በጣም መዝናኛና የሚያምር የሚያረካ ሆኖ እየመጣ ያለ ነገር ነው። ይሄም በጣም እጅግ የሚያስደስት ነገር ነው። እንግዲህ አንድ የተወሰኑ ክፍሎች አይደለም የምንጠብቀው፣ ሁላችንም ለዚህ ርብርብ ያስፈልገናል። አሁን ስገባ ምናልባት 2018 የመጀመሪያ ጊዜ ነው የመጣሁት። እዚህ ስሜ ኃይለማርያም ካሳ ይባላል። የአንድ ትምህርት ቤት የሮፋ አካዳሚ ምክትል ርዕሰ መምህር ነኝ። እንደገባው ቦታው ጋር ደረስ ዋሽንት ይዞ ስመጣ አንድ ቦታ ላለን ነገር እዚህ እንስራ ካል ቅንነትና ክህሎት ካለ እኔ ሌላ አንድ የጽዳት ሰራተኞች የሚያስጠብቀን ጉዳይ አይመስለኝም። እዚህ እንኳን እኔ ከሁሉ በላይ በቅንነት ስሙኝ እንደው ከዚህ ውሃ ፈልገን ይሄ ከዚህ በታች ያለውን ሽንት ቤት እንኳን አጽድተን ብንገኝ እኔ ትልቅ ረፍትና ሰላም አግኝተን ነበር እና ጨርሶ እንኳን ለመሽና እንደዚህ አይነት ነገር የሚጠብቀን እንደው ይሄ እንኳን ዘመቻ ብንወጣ አጽድተን አሳምረን ብንሄድ ለሁላችን ረፍትና ሰላም አይሆን እና ቅንነቱ ካለ በተቀመጥንበት ቦታ መቼ እንደምንነሳ መቼ እጅ ምድር እንደምንለቅ አናውቅም። ግን አንድ መልካም አሻራ ሰርተን መሄድ የሀገርም የፍቅርም ግዴታ። በተለይ ያለውን ትምህርት ቤት አምና ቻምና ብዙ ጥያቄ አቅርበን በተለይ የምናስተምረው ተማሪዎች እጅግ በጣም የአቅመ ደካማ ልጆች የኑሮ ደረጃቸው እጅግ በጣም ዝቅተኛ ህጻናቶች የምናሳድግበት እና ዙሪያውን የእንጨት ቤት ጋራዥ ኮልኮሌታ መከመሪያ ሆኖ ከብዙ የመንግስት አካል ጋር ተነጋግረን አምና አቻምና ተዘግቷል። ነገር ግን አሁን ደግሞ ሌላ እንቅስቃሴ ተደርጓል። ውጭው ተዘግቷል፣ ውስጡ ይሰሩበታል። በአንድ በኩል ደግሞ ተማሪዎች የሚገቡበት ቦታ ደግሞ ጋራዥ ተከፍቷል። የመማር ማስተማር ሂደት እንዴት ከባድ እንደሆነ በውስጡ ያለፈ ሰው ነው ህመሙን የሚያውቀው። ስለዚህ አሁን አምና በጀመሩት ትልቅ የመጠናከር ኃይል እንዲዘጋ ተደርጓል። ለምንድን ነው ፍጻሜ ማለኝ? ምናልባት ለዚህ ሀሳብ እንግዶች ሆናችሁ ከሚመለከተው ክፍል ጋር ተነጋግራችሁ ዙሪያው በሙሉ በእንጨት ሁለተኛ በጋራዥ እንደገና ደግሞ ይሄ ቆራ ጠቅላላ ትምህርት ቤቱ ከዴኬር ጀምሮ እስከ 12ኛ ክፍል ያለ ትምህርት ቤት ነው። ሲወጡ ግን በጣም አስቸጋሪና አስጨናቂ ነው እና ለዚህ ነገር የሚመለከታችሁ ክፍሎች ከኛ ጋር ሆናችሁ ይሄ ነገር ሙሉ የጠራ የመማር ማስተማር ሂደት እንዲከናወን አንድ መፍትሄ ብታደርጉልን ይሄንን ጥያቄ አቀርባለሁ። ወዲያ አመሰግናለሁ። ሰላም ሰራዊት ሲያሰለጥኑን በጎ ፈቃደኛ ሆነን ሰለጠነን። ሰልጥነን በጎ ፈቃደኛ እየሰራን ያለነው እነዚህ ልጆች ይሄንን ደግሞ ዳቦ ሰርቶ ይብሉ በሚል አደራጅ ወረዳ 13 ተደራጅ ነው ችግር የምናየው ግን አይፈታም። ለምንድን ነው የማይፈታም? ይህንንም መፈታት አለበት። እሱን ማየት አለባቸው። እኛንም የሰላም ስራ ትምህርት ጽሕፈት ቤት ይሄንን ነገር እንዲያውቅ ፈልጌ ነው። የህዳሴ ትምህርት ቤት ልጆች ላይ ምን እየሰራ ነው የሚል ነገር መናገር እፈልጋለሁ። ምክንያቱም አሁን እየተማሩ ያሉትን ተማሪዎች ትምህርት ቤቱን ለቆ ወደ ሌላ እየሄዱ ይገኛሉ። ምክንያቱም ወጣቱ ተማሪዎች በሳምንት 2 እና 3 ቀን እየተማሩ ግራውንድ ሊሆኑ አይችሉም። ስለዚህ ትምህርት ጽሕፈት ቤት እንደ ወረዳ 13 ያው እናንተን ስለሚመለከት ይሄን ነገር እንድታዩት ነው የሚፈልገው። የተመዘገቡት ተማሪዎች በግማሹ ከፊል ወጥቶ እየሄዱ ይገኛሉ ስለሀጡ ማለት ነው። ወሳኝ ኩነት ላይ ተማሪዎች መውጣት በብዛት አለ። በጣም አንዱ እኔ 4 ቀን ነው ዛሬ ለልጄ መታወቂያ መሸኛ መጣ። ያመጣው መሸኛ ትክክል ጉድለት አለበት፣ ችግር አለበት፣ ተመልሰህ አስተካክል ተባለ። ትላንት በ4 ቀኑ ማለት ነው።
ትላንትና ተመልሶ ሂዶ አስተካክሎ ሲመጣ ዛሬ ወረፋ መለጠ። 3 ቀን ወረፋ መጠበቅ ለአንድ መታወቂያ ለመስጠት ማለት ነው። እኔ ገብቼ ለምን እንደዚህ ይደረጋል? አግባብ አይደለም፣ መስተካከል አለበት ስል ያንን አይ ምን አገባህ አንተ ጠበቃ ነህ እንደ ዞር በል የማመናጨቅ ስራ እኛ ስለቀደም ብለዋል። የሰላም ሰራዊት ይሄ ነው እንጂ ይሄ ከሆነ በጣም ያሳዝናል። በጣም እኔ 7 ዓመት ምንም አላጣሁም። ደግሞ ፈልጌ አይደለም አበል ፈልጌ አይደለም እኔ የምመጣው አገራችን ሰላምና ሰላም እንዲሆን ብቻ። ከኔ በላይ ልጆች አሉ። እነዚህ ነገር በአግባቡ እንዲከናወን በአግባቡ እንዲሰራልኝ አቤቱታ ሳቀን ተመናጭቀን ይወጣው ልክ እንደ ሌባ እዛ በተቀመጡበት የተወሰነ ብዙሃኑ የሚስተናገድበት ቦታ ነው። ወሳኝ ኩነት ማለት ወሳኝ ቦታ ነው። ለወረዳው ወሳኝ ነው። ብዙ ሰው ነው ድሃው ሀብታሙ መጥቶ የሚገለገልበት ቦታ ነው። እዛ ቦታ ላይ እንደዚህ አይነት ፊት የሚታይበት ቦታ እንደዚህ አይነት ጋጦጥ የሚደረግበት ቦታ ላይ ወሳኝ የሆነ ሰው መሆን አለ። እኔ ማመናጨቅ አይደለም መሆኑ ብቻ ይሄ ብሎክ ላይ አብረሰ ህዝብ ላይ የሚወርዱ ነገሮችን ማስተካከል ነው። መብራት አለ፣ የተሰራ መብራት አለ። ተበላሽቶስ ወደ ዓመት 2 ዓመት የሆነ ነው። ከታች ከሌሊው ከሚካኤል ፊት ለፊት እስከ ሀያት ስቴት በሚወጣው መንገድ መብራቱ ለሌባ ብዙ ችግሮች እያደረሱ ነው። በየጊዜው ከሀያት ስቴት በየዙሪያው የሚወጡ ብረቶችን እኛም ከብዶናል፣ በመሯሯጥ ደክሞናል። ብዙ ወረዳ እየደወል ለፖሊስም እያሳወቅን ነው። ለሌባ ምቹ ሆኖ የመብራት መጥፋት የአስፋልት መብራት ከበራ ወንጀል ይቀንሳል ማለት ነው። ይህንን ባስገባው ጥሩ ነው። አሁን ሁለተኛ ነው ጥያቄ ካነሳ እየፈረሱ ነው። ተሳቢ መኪናዎች ውስጥ ላይ ነው የሚያቆሙት። ፍሳሽ ውሃ አለ። ደንቦች ለምን ዝም እንደሚሉ አላውቅም። ይሄ ደንቦችን ይመለከታል። እንደ ወረዳ ቢታይ ጥሩ ነው። ከአይማ ሆቴል ከፍ ብሎ ወደ ሰበቤ አካባቢ በማማዋሰብ የሚፈልግ ያንን ቀስ ብለ ሰከን ባለ ሁኔታ ብናይና ለማህበረሰቡ በቂ ትምህርት ቢሰጥ ግንዛቤ ቢሰጥ ጥሩ ነው። በኃይለኝነት የሚደረጉ ነገሮች አሉ። ገራጅ አካባቢ ላይ መኪናዎች ላይ እንዳይሰራ ተብሏል። አዎ ትክክል ነው። ገንዝበዋል፣ ስብሰባ ተጠርተው ተቀብለዋል። ግን አንዳንድ የማህበረሰብ መኪኖች እዛ ላይ ያቆማሉ። ግዴታ ያንተ መኪና ነው የቆመው ተብሎ ትናንትና ድብድብ ቢፈጠር ትንሽ ነው የቀረው። እንደዚህ አይነት በትህትና የሚያናገሩ ትናንትና ገራጅ ውስጥ ገብተው ወደ 3 ይህ ምንድን ነው እንዴት ነው ተብሎ ግንዛቤ መስጠት አመለካከት ነው። ይህ ግንዛቤ ቢሰጥ ሲወራ ነበር። አሁን ቃለ ግብጽ በደንብ የተሰራ የአማራ ግብጽም ማለት አንደኛ እኛ ነን ከተማ ድረስ እንታገል ነበር። መጥፎ አመራር የተናነቀን እየታገለ ነበር። ማሰሩ አማራጭ ሊኖሩ ይችላል። ያስተካክላል ነበር ያወራው ስለሚያውቀው ማለት ነው። ደግሞ ማስተካከል የሚያውቀው ሰላምና ጸጥታ የሚያውቀው ያው ንግድና ንግድ ጽሕፈት ቤትን ያውቀዋል። እዛ አካባቢ በጣም ችግር ነው። አንዳንድ ጊዜ በጣም ላለመጫወት ብዙ ነገሮች ችለን ነው እየሰራን ያለ ነው። የማለት ዳራሻ ነውሳ መንገድ ይዘጋብናል። መንገዱ የእግረኛ መንገድ ተዘግቶ ነው የሚሰራው። ማለት ለውጥ አለ የማይጣል ነገር ነው። በተሻለ ሁኔታ በፊቱ የተሻለ ነገር አለ። ታዳዳሽ ተደርጎ ለምሳሌ ጠዋት እቃዊ ይመስላል እኛ የሰው ጋር የሚወሰድ ማለት ነው። ግን ግንዛቤ በደንብ ቢሰጥ የተሻለ ነገር ነው። እነሱ ተዘጋጀቱ እጅግ በራሴ ስም ላመሰግን እወዳለሁ። እንዲሁም በዚህ በመገኘቴ ታላቅ አክብሮት አለኝ። ነገር ግን እንደ መሪ